ሰላም ሰላም ቤተሰብ በያላችሁበት ሰላማችሁ ይብዛ። ይህ አባይ አካዳሚ ነው። በአባይ አካዳሚ አማርኛ፣ እንግሊዘኛ እንዲሁም የተለያዩ ትምህርቶችን እየሰጠን እንገኛለን። ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እያደረጋችሁ ተከታተሉ ዘንድ በአክብሮት እጠይቃችኋለሁ። እሺ ሀ ሁ ሂ ሃ ሄ ህ ሆ ሆ። እሺ ቤተሰብ እዚህ ጋር ማየት ያለብን ነገር ሀ ይቺ ሶስተኛዋ ሀ ብዙሃኑ ሀ እንላታለን። ብዙሃኑ ሀ እንላታለን ማለት ነው። ይቺን ብዙሃኑ ሀ እንላታለን ወይም ደግሞ በሶስተኛነት የሀ ዝርያ ሆና በሶስተኛ ደረጃ ላይ የምናገኛት ሶስተኛዋ የሀ አይነት ማለት ነው። አብረን አንዴ እናነባታለን። ሀ ሁ ሂ ሃ ሄ ህ ሆ። ኦኬ ሆ ይችኛዋ ሀ ሶስተኛዋ ሀ ወይም ብዙሃኑ ሀ እንላታለን ማለት ነው። እሺ ቤተሰብ ወደ ቀጣይ ስንሄድ ደግሞ ቀጣይ ላይ የምናገኛት ደግሞ ከዚህ ቀጥላ ነ የምትባለዋን ፊደል ይሆናል ማለት ነው። ነ የምንላትን ፊደል ይሆናል። ነ ኑ ኒ ና ኔ ን ኖ ኖ። ኦኬ ቤተሰብ እዚህ ጋር አሁንም ማየት ያለብን ነገር ነን ስናይ ነን በምናይበት ሰዓት እዚህ ጋር ማየት ያለብን ነገር ትልቁ ነገር ነን ስንጽፋት አንድ አቋም እናደርጋለን። ከዛ ወደ ቀኝ ከዛ ወደ ታች እናደርጋለን ማለት ነው። እንደዛ አድርገን እንጽፋታለን። ነ እንላታለን። ነ እንላለን ማለት ነው። አብረን እናነብ እስኪ አንዴ። ነ ኑ ኒ ና ኔ ን ኖ ኖ። ኦኬ አሁን ያየናት ነ ትባላለች ማለት ነው። ለምሳሌ ነብር እንላለን። ቀጣይ ኘ ኙ ኚ ኛ ኜ ኚ ኞ ኞ። ኦኬ ቤተሰብ አሁን ከዚህ ጋር እንደምናየው ኘን ስንጽፍ መጀመሪያ ነን እንጽፋለን፣ ከዛ አግድም እናደርጋለን ማለት ነው። እዚህ ጋር ነን ጻፍን። ነን ከጻፍን በኋላ አግድም አደረግን። አግድም እናደርግባታለን። እዚህ ጋር እንደዛ አድርገን አግድም እናደርጋለን። ይቺን ማን እንላታለን? ኘ። ኙንም ስንጽፍ ኑን እንጽፍና አግድም እናደርጋለን። አግድም ማድረግ ብቻ ነው ከኘ ጋር ከነና ኘ የሚለያዩት ማለት ነው። ሌላ ቅርጻቸው፣ አጻፋቸው፣ ሁሉም ነገራቸው ተመሳሳይ ነው። እነኚህ እዚህ ጋር የምናያቸው ሶስቱም ፊደላቶች የተቀራረቡ ናቸው ማለት ነው። ለምሳሌ እዚህ ጋር እንደምናየው ሃን ብናያት ሁለተኛ ቅጥሏ ወደ ቀኝ በኩል ከጎኗ ላይ ነው። ሁ ማለት ነው። ሶስተኛ ፊደል ደግሞ ሂ ኒ ኚ ብናይ ወደ ቀኝ በኩል እየዞረ ጀላፋ ወይም ጫማ የሚመስል ነገር አላቸው ማለት ነው። አራተኛዎች ሀ የተለያዩ ናቸው። አምስተኛዎች ደግሞ ሁሉም ቀለበት አላቸው ማለት ነው። ኦኬ ስድስተኛ ፊደላቶች ደግሞ ወደ ግራ በኩል የዞሩ ናቸው ማለት ነው። ሶስቱም ወደ ግራ በኩል የዞሩ ናቸው ማለት ነው። ሰባተኛ ፊደላቶች ደግሞ ከጭንቅላታቸው ላይ ሶስቱም ፊደላቶች ጭንቅላታቸው ላይ ቀለበት አላቸው ማለት ነው። ቀለበት አላቸው። ኦኬ እሺ አሁን ደግሞ በቀጣይ ማን እናያለን? አን እናያለን ማለት ነው። አ ደግሞ የአማርኛ የሁሉም ፊደላቶች አናባቢ ናት ማለት ነው። አ
ኢ አ ኤ እ ኦ ኦ ኦኬ ቤተሰብ አሁን እዚህ ጋር ማየት ያለብን ትልቁ ነገር የሁሉም ፊደላት በሙሉ አናባቢ ናቸው ማለት ነው። ለምሳሌ በምንልበት ሰዓት አራተኛ ፊደላቶች ሀ ስንል አ የሚል ድምፅ ይኖራቸዋል ማለት ነው። ና ስንል ና የሚል ድምፅ ወደ መጨረሻ በኩል ይመጣል ና እንላለን ማለት ነው። ኛ ስንል የሚል ድምፅ ይወጣል ማለት ነው። ኛ ስንል የሚል ድምፅ ይወጣል ማለት ነው። ኦኬ እሺ አንዴ አብረን እናነባለን። አ ኡ ኢ አ ኤ እ ኦ ኦኬ የምንላት ፊደል እንግዲህ እንደምናያት ከላይ ዝግዝግ ነገር ይኖራታል፣ ከታች ሁለት እግር ይኖራታል ማለት ነው። ቀጣይ ወደ ከ እንሄዳለን። ከ ኩ ኪ ካ ኬ ክ ኮ ኦኬ ቤተሰብ አሁን ከን በምናይበት ሰዓት ባለ ሁለት እግር ናት። ባለ ሁለት እግር ሆና ቅጥል ይኖራታል። የት ጋር ነው ቅጥሏ ስንል ከዚህ ጋር ቅጥል ይኖራታል ማለት ነው። እዚህ ጋር ወደ ግራ በኩል እዚህ ጋር ሁሉም ፊደላቶች በምናይበት ሰዓት የተወሰነ የተቀራረበ ነገር አላቸው ማለት ነው። የቴቱ ይቀራረባን የሚለው እናያለን ማለት ነው አንድ ባንድ። እሺ ከመጀመሪያው ከላይኛው ስነሳ ሀ አለች። ሁሉም የመጀመሪያ ፊደላቶች ሀ ነ ኘ አ ከ ኦኬ። ሁለተኛዎችን ደግሞ ስናያቸው ሁ ቅጥላላት ወደ ቀኝ በኩል ከመሃል ወገቧ ላይ ማለት ነው። ኑ አሁንም ተመሳሳይ የሆነ ቦታ ላይ ቅጥል አላቸው። ኙ ተመሳሳይ የሆነ ቦታ ማለት ነው ቅጥል ያላቸው። ኡ ሁ ሁሉም ተመሳሳይ የሆነ ቦታ ላይ ቅጥል አላቸው ማለት ነው። ሁለተኛ ፊደላቶች ተመሳሳይ የሆነ ቅጥል አላቸው። የመጀመሪያ ሀ የብዙሃኑን ሀ ቅርጽ ይዛ ትሄዳለች። የነን ቅርጽ ይዛ ትሄዳለች። ኘ የኘን ቅርጽ፣ አ የአን ቅርጽ፣ ከ የከን ቅርጽ ይዛ ነገር ግን ሁለተኛዎች የሚቀጥልባቸውና አንደኛው ፊደል ከሁለተኛው ልዩ የሚያደርጋቸው ቅጥሎች የሁሎችም ተመሳሳይ ይሆናል ማለት ነው። ኦኬ ወደ ሶስተኛው ፊደል ደግሞ ስንሄድ ጫማ የሚመስል ነገር ጀላፋ ነገር ታች ላይ ይኖራቸዋል። ለምሳሌ ሂ እኔ ጫማ አላት። ኒ እኔ አሁንም ጫማ አላት። ኒ እኔ ጫማ አላት። ኢ ኪ ሁሉም ጫማ ነገር አላቸው ማለት ነው። ደግሞ ሁሉም አናባቢያቸው ማን ነው? ኢ ናት። ይቺ የአኡ ቤተሰብ ሶስተኛዋ ፊደል ኢ አናባቢያቸው ናት ማለት ነው። ይቺኛዋ ፊደል አናባቢ ትሆናለች ለሌሎቹ። ሂ ስትሉ ኢ የሚል ድምፅ አለ። ኒ ስትሉ ኢ፣ ኒ ስትሉ ኢ የሚል ድምፅ አለ። ኪ ስንልም ኢ የሚል ድምፅ ይኖራል ማለት ነው። ሁሉም ፊደላት ላይ እንደዚህ አይነት ድምፅ ይኖራል ማለት ነው። ኦኬ ወደ አራተኛው ፊደል ስንሄድ ደግሞ የሀ የተለየ ነው። ተመሳሳይ የሆነ ጸባይ የላትም ከሌሎቹ ማለት ነው። ሁለቱም ወደ ኋላ ወደ ግራ በኩል ትዞራለች ማለት ነው። ወደ ግራ በኩል ትዞራለች። ና ስንሄድ ወደ ቀኝ በኩል ትዞርና ከላይ ምንም አይነት ቅጥያ የሌላት ትሆናለች ማለት ነው። እኛ ጋር ስንሄድ ደግሞ ናን እንጽፍና እኛ ጋር ስንሄድ ናን ጽፈን ከላይ ቅጥል እናደርጋለን ማለት ነው። ና እና እኛ የሚለያዩበት በቅጥላቸው ብቻ ነው ማለት ነው። ከላይ ባለው ቅጥል እዚህ ጋር እንደዛ አድርገን ጽፈን እንደዚህ ካደረግን ኛ እንላታለን ማለት ነው። ኛ እንላታለን። ኦኬ ቀጣይ አምስተኛ ፊደላቶች ስንሄድ አምስተኛ ፊደላቶች የሁሉ ማለት በሚባልበት ደረጃ ሁሉም ቀለበት አላቸው። ስለዚህ አምስተኛ ፊደላቶች ግራ ሊያጋቧችሁ አይገባም። ቀለበታቸው የት ጋር ነው የሚሆነው? በታች በኩል ከቀኝ ወደ ቀኝ በኩል እግራቸው ማለት ነው። ባለ ሁለት እግሮች ከቀኝ እግራቸው ይሆናል። ባለ አንድ እግሮች ደግሞ ወደ ቀኝ በኩል የዞረ ቀለበት ከታች ላይ ይቀመጥባቸዋል ማለት ነው። አምስተኛ ፊደላቶች እዚህ ጋር እንደምናያቸው ማለት ነው። ኦኬ ስድስተኛ ፊደላቶች ደግሞ ወደ ግራ በኩል የዞሩ ወይም ደግሞ
ወደ ግራ በኩል ያለው እግራቸው ቅጥል ያለ ወደ ግራ በኩል ያጎነበሱ ይሆናሉ ማለት ነው። ነገር ግን ሁሎች ተመሳሳይ ናቸው ማለት አይደለም። ለምሳሌ ሀን እናያት። ሀን ስናያት ወደ ግራ በኩል የዞረች ናት። ወደ ግራ በኩል ዙራ ቅጥሏ ዘለግ ይላል ማለት ነው። ይሄኛው ቅጥል ከመጀመሪያዋ ሀ ጋራ የተለያየች ናት። ህን ስናያት ማለት ነው። ንን ስናይ ደግሞ ቀጥታ ሁሉም ጎኗን ወደ ግራ በኩል ያዞረች ናት ማለት ነው። እኚህን ስናይ ንጋ ንን እንጽፍና ከላይ ቅጥል ማድረግ ማለት ነው። ንን እዚህ ጋር ቅጥል እንደዚህ ብናደርግባት ማን ትሆናለች? ኝ ትሆናለች ማለት ነው። እና አ ደግሞ አንዳንዴ ተመሳሳይ የሚመስላችሁ ልጆች ለይታችሁ ማወቅ ያለባችሁ ነገር ከሁለት በላይ ግዝግዛት አላት። እዚህ ጋር ረዥም የሆነ አንገት አላት ማለት ነው። ረዥም የሆነ አንገት አላት። አ ግን አንድ ብቻ ግዝግዛት ነው ያላት ማለት ነው። በዚህ ለይተን ማወቅ እንችላለን። እንዲሁም ክ ደግሞ የግራ እግሯ ተቆርጦ የተቀጠለ ይሆናል ማለት ነው። ተቆርጦ የተቀጠለ እዚህ ጋር እንደምናየው ተቆርጦ ተቀጥሏል ማለት ነው። ኦኬ ወደ ሰባተኛው ፊደል ደግሞ ስንሄድ ሰባተኛዎች ፊደላቶች የሀ ቤተሰብ ሆ ማለት ነው። የነ ቤተሰብ ኖ፣ የኘ ቤተሰብ ኞ ምን አላቸው? ቀለበት አላቸው ማለት ነው። ለምን ነው ቀለበት ያላቸው? ባለ አንድ እግር ስለሆኑ ባለ አንድ እግሮች ከጭንቅላታቸው ላይ ብዙ ጊዜ ቀለበት ይኖራቸዋል ማለት ነው። እንዲሁም ደግሞ የአ ቤተሰብ ስንሄድ ደግሞ አ የቀኝ እግሩ አጭር ነው። ኮም የቀኝ እግሩ አጭር ይሆናል ማለት ነው። የሰባተኛ ፊደላቶች አጭር የሚሆኑ ባለ ሁለት እግሮች ብዙ ጊዜ አጭር ይሆናል ማለት ነው። የቀኝ እግራቸው አጭር ይሆናል። ኦኬ ቤተሰብ ለዛሬ ያዘጋጀነው ክላስ ይሄን ይመስላል። በውስጥ መስመር መማር ለምትፈልጉ በ09271551 ላይ ብትደውሉልን በኢሞ ቴሌግራም እንዲሁም በዋትሳፕ ታገኙናላችሁ። መልካም ጊዜ ተመኘሁ።